ለዚህ ቻናል አዲስ ከሆናችሁ ቻናል ፎሎ ቪዲዮን ደግሞ ላይክ ማድረግ እንዳይረሳ። በመቀጠልም እንደምታዩት ነው አሁን $25 አለኝ። ዋሌት ውስጥ ገባና ስፖት ላይ ያደርጋለሁ። ስፖት ላይ መሆን የለበትም ካልሆነ አይቀየርላችሁም። ስለዚህ ፈንዲንግ ላይ ያለው እንደምታዩት እኔ ስፖት ላይ ከሆነባችሁ ትራንስፈር ምትላለች እሷን አንድ ጊዜ ተነኳትና ትራንስፈር ወደ ስፖት ነው የሚለው ወደ ፈንዲንግ ስፖት ዋሌት ነው የሚለው ከስፖት አሉ ወደ ፈንዲንግ ታረጉትና ትቀይሩታላችሁ እናንተ። እንደምታዩት አሁን እኔ ምንም ስፖት ላይ ምንም ስለሌለኝ 0 USDT ነው የሚለኝ። ስቀየሩ ግን እንደምታዩት $24 ስላለኝ 24ቱ ይመጣልኛል ማለት ነው። እንደዚህ አድርጋችሁ ትራንስፈር ካደረጋችሁ በኋላ ትወጣላችሁ። ከዛ ወደ ሆም ትሄዳላችሁ። ሆም ላይ ከሄዳችሁ በኋላ ከላይ የባይናንስ ምልክት አለች አፕሊኬሽኑን አይካን እሷን ተነኩና P2P ሚል ትፈልጋላችሁ። እሱን ካገኘችሁ በኋላ ተነኩትና ከላይ ሲል ሚሊዮን ታረጋላችሁ። ከዛ ደግሞ ከረንሲውን የኢትዮጵያ ብር ታረጉታላችሁ ማለት ነው። ኢቲቪ እኔ አርጋዋለሁ እንደምታዩት። ሌላ ሀገርም ከሆናችሁ የዛን ከረንሲ እንትኑን ታረጉና 1 USDT በ17 ነው የሚሸጠው። እና ደግሞ ይሄኛው እዚህ ጋር የሚያሳያችሁ የምትቀበሉበትን ባንክ አካውንት ነው የባንክ ስም። እኔ ቴሌብር ስለሆነ መቀበል የፈለኩት ቴሌብር ሚል ፈልጋለሁ። ብዙ አሉ $17 የሚለው ግን ቴሌብር ስለሌላቸው ምንም ማድረግ አልችልም። ስለዚህ ቴሌብር ሚል ፈልጋለሁ። እንደምታዩት ይሄኛው ቴሌብር ሚል አማራጭ አለው ማለት ነው። ማየት ያለባችሁ ደግሞ ሰውየው ኦንላይን መሆኑ አረንጓዴ እና ደግሞ ከስንት ሰው ጋር ትሬድ አድርጓል አቀባበሉ እንዴት ነው ምናምን በስንት ደቂቃ ይፈጃል ምናምን እና ደግሞ እንትኑ እንደምታዩት 47 ነው ከ90 በላይ ነው የሚመከረው። ይሄ አልፎታል 97 ነው። ስለዚህ ችግር የለውም። እና ደግሞ ሰዓቱ 15 ነው ግን 30 ቢሆን ችግር የለውም። እኔ ስለምፈልግ አሁን እዚህ ጋር ነው ዋናው ማስገባት የምትችሉት ሚኒመሙ $17 ነው። እኔ መሸጥ የምፈልገው 18 ስለሆነ 18 ቢጽፍና ወደታች ወርዳርና አድ ፔመንት እለዋለሁ። የምትቀበልበትን የቴሌብራችሁን ቁጥር ካስገባችሁ በኋላ ሲል USDT ትሉታላችሁ መጨረሻ ላይ ከታች። ከዛ እንደዚህ ይመጣላችኋል። የምትቀበሉት 2100 ብር ነው ብሎ ይጽፍላችኋል። ከነ ሳንቲም ነው ሰውየው የሚልክላችሁ ከነ ሳንቲም ነው። የሜሴጅ አይኮን ነክታችሁ ሃይ ትሉታላችሁ። ትንሽ ቆይቶ ይገባላችኋል ማለት ነው። እንደምታዩት ከ7 ደቂቃ ነው የሚፈጀው ይላል። ግን አሁን እንደምታዩት ሰዓቱ እንደምታዩት ከ7 ነው በትንሽ ደቂቃዎች ይገባል። ልክ እንደገባላችሁ ከታች ፔመንት ሪሲቭድ የምትሏ ትበራለች ማለት ነው። አሁን እንደምታዩት ጠፍታለች። ትንሽ ቆይታ ግን ትበራለች። እሱንም እንዴት እንደሆነ አሳያችኋለሁ። እየተቀበልኩ ማሳያ አሁን ከ7 ነው ከ10 ምናምን ከ9 ሲል ይገባል። እንደምታዩት ገብቶልኛል። አሁን ሃይ ብሎኛል ማለት ነው። እንደምታዩት ከላይ ሜሴጅ ገብቶልኛል። ሃይ ብሎ መልሶልኛል። 2100 ከነ ሳንቲሙ ከ96 ሳንቲም ልኮልኛል። ከፍ ያለው ያለኝ ነው። ኦኬ ብዬ ልክለትና ከዛ ፔመንት ሪሲቭድ የምትላለች እሷን ነካለኝ ማለት ነው። ከዛ ብሩ ደርሶኛልና እነካለሁ ብሩ ደርሶኛል። ከዛ በኋላ ለሰውየው እንዴት አቀባበሉ እንዴት ምናምን ብላችሁ እናንተ ቮት ታረጉለታላችሁ ለሰውየው። ከዛ እናንተ ባረጋችሁለት እዛ ይጻፍለታል ቅድም ያየነው ላይ ሰዎችም እሱን አይተው ነው የሚገቡ። ከዛ ባይናንስ ላይ ያስገባችሁትን ቬሪፊኬሽን ይጠይቃችኋል። እሱን በስልካችሁ አሻራ ከሆነ እሱን ታረጋላችሁ። እኔ በስልክ አሻራ ነው ያለው። እንደምታዩት 2100 የኢትዮጵያ ብር ተቀብለናል ማለት ነው። እዚህ ጋም ደስ ካላችሁ እዚህ መሬት ማስጨመር ትችላላችሁ። እንደዚህ አድርጋችሁ ከዛ ስትመለሱ አካውንታችሁ ላይ ቅድም 25 ነበር አሁን 7 ሆኗል ማለት ነው። እንደምታይቀንሱ እንደዚህ አድርጋችሁ በቀላሉ መሸጥ ትችላላችሁ።